ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የአንድ ወርልድ ኒውስ ተከታታዮች የግንቦት 7 2018 ዓመተ ምህረት የዕለተ አርብ አጫጭር የሀገር ውስጥና የዓለም አቀፍ የተመረጡ ዜናዎቻችንን እናቀርባለን። አብራችሁን ቆዩ። የተለያዩ ጊዜያት ከሀገር የወጡ ቅርሶችን የማስመለስ ጥረቶች ይበልጥ ተጠናክረው እንደሚቀጥሉ የኢትዮጵያ ቅርስ ባለስልጣን አስታወቀ። ባለስልጣኑ ይህን የገለጸው በእንግሊዝ ሙዚየሞች ይገኙ የነበሩ ታሪካዊ ቅርሶች ተመልሰው ርክክብ በተደረገበት ወቅት ነው። በዛሬው ዕለት ወደ ሀገር ከተመለሱት ቅርሶች መካከል የአፄ ቴዎድሮስ የእጅ ወርቅ አምባር፣ የፀጉራቸው ቁንድላ እና የሸማ መሐረብ ቁራጭ ይገኙበታል። በተጨማሪም የባለቤታቸው እቴጌ ጥሩወርቅ ውቤ የፀጉር ጌጥ፣ ታሪካዊ ጋሻ፣ የመጠጫ ዋንጫዎችና የተለያዩ ስዕሎችም ተካተውበታል። በቅርስ ባለስልጣን በተካሄደው የቅርሶች ርክክብ መርሃ ግብር ላይ የእንግሊዝ ንጉሥ የቤተሰብ ሙዚየም ኃላፊ ኮሎኔል ሮቢን ጃክሰን እና የማህበራዊ አንትሮፖሎጂስት ተመራማሪና የቅርስ አስመላሽ ኮሚቴ አባሉ አሉላ ፓንክረስት ቅርሶቹን ለባለስልጣኑ ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌውም አስረክበዋል። በስነ ስርዓቱ ላይ የመከላከያ ሙዚየም እና የቅርስ ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጡርያ ሰፌ፣ አባት አርበኞችና ጥሪ የተደረገላቸው የክብር እንግዶች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከቢንግዊን ፊላንትሮፒ ግብረሰናይ ድርጅት ዋና ስራ አስፈጻሚ ዶክተር ከሰተ ብርሃን አድማሱ ጋር ተወያይተዋል። ውይይቱ ዓለም አቀፍ የበጎ አድራጎት ድርጅቱ ከኢትዮጵያ መንግስት ጋር ባለው ጠንካራ አጋርነትና በአሁኑ ወቅት በሚደግፋቸው ፕሮጀክቶች ላይ ያተኮረ ነበረ። አዲስ አበባ በቀዳማይ ልጅነት ልማት ዙሪያ ለአፍሪካ አህጉር ትልቅ ምሳሌ መሆን መቻሏን ዶክተር ከሰተ ብርሃን በውይይቱ ወቅት ጠቅሰዋል። በአጠቃላይ ከ19 ሀገራት የተውጣጡ አካላት መጥተው የአዲስ አበባን ከተማነት ተሞክሮ መውሰዳቸውንም ለፕሬዝዳንቱ አብራርተዋል። በዚሁ የአዲስ አበባ ስኬታማ ተሞክሮ ዙሪያ በመዲናዋ ዓለም አቀፍ ኮንፈረንስ መካሄዱንም ዋና ስራ አስፈጻሚውን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የቀድሞ የሮማኒያ ጠቅላይ ሚኒስትርና የአሁኑ የሀገሪቱ ፕሬዝዳንት ከፍተኛ አማካሪ ዳቺያን ቺዮሎሽን በጽህፈት ቤታቸው ተቀብለው አነጋገሩ። ፕሬዝዳንት ታዬ አጽቀሥላሴ በከፍተኛ አማካሪው ጋር የሁለቱን ሀገራት ታሪካዊ ግንኙነት ወደ አዲስ ምዕራፍ የሚያሻግር ውይይት ካደረጉ በኋላ የሮማኒያ ፕሬዝዳንትን መልእክት ከአማካሪው ተቀብለዋል። አማካሪ ዳቺያን ቺዮሎሽ ከውይይት በኋላ እንደገለጹት ኢትዮጵያ በምስራቅ አፍሪካ ቀጠናም ሆነ በአፍሪካ ውስጥ ለሮማኒያ እጅግ ወሳኝ አጋር መሆኗን ገልጸዋል። ዘንድሮ ሮማኒያ በአዲስ አበባ ኤምባሲዋን የከፈተችበት 60ኛ ዓመት እንደምታከብር የጠቀሱት አማካሪው ይህም የቆየውን ወዳጅነት ዳግም ለማነቃቃትና የወደፊት ትብብርን ለማጠናከር ትልቅ መሰረት እንደሚሆን አክለዋል ሲል የኢትዮጵያ ዜና አገልግሎት አሁንም ዘግቧል። ተመልካቾቻችን ከውጭ ወደ መረጥነው ዓለም አቀፍ ዜና አልፈናል። የቻይናው ፕሬዝዳንት ሺ ጂንፒንግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ያደረጉትን የ3 ቀናት ጉብኝት በሁለቱ ሀገራት መካከል መግባባትና መተማመንን ያጠናክራል ሲሉ ገልጸዋል። ሺ ጂንፒንግ የትራምፕን ጉብኝት ሁሉም አካላት አሸናፊ የሚሆኑበት ታሪካዊ፣ አስፈላጊና ወቅቱን የጠበቀ ነው ሲሉም ገልጸዋል። ሁለቱ መሪዎች የተረጋጋ የኢኮኖሚና የንግድ ግንኙነት ለመጠበቅ በተለያዩ መስኮች ተግባራዊ ትብብርን ለማስፋትና የጋራ ስጋቶችን በአግባቡ ለመፍታት ስምምነት ላይ ደርሰዋል። ፕሬዝዳንት ሺ እንደገለጹት ጉብኝቱ በጋራ መከባበር ላይ የተመሰረተ ሰላማዊ አብሮ መኖርና የሁለቱንም ሀገራት ተጠቃሚነት ማረጋገጥ የዓለም አቀፉ ማህበረሰብን የሚጠብቅ ጉዳይ መሆኑን ገልጸዋል። ፕሬዝዳንት ሺ ጂንፒንግ በተጨማሪም ቻይናና አሜሪካ በዓለም አቀፍ በቀጠናዊ ጉዳዮች ላይ ትብብራቸውን እንደሚያጠናክሩ መስማማታቸውንም ገልጸዋል። ይህ ጉብኝት በ9 ዓመታት ውስጥ ወደ ቻይና የተጓዘ የመጀመሪያው በስልጣን ላይ ያለ የአሜሪካን ፕሬዝዳንት እንደሚያደርጋቸው ሲኤንኤን ዘግቧል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ በቤጂንግ ባደረጉት የፊት ለፊት ውይይት በሆርሙዝ የባህር ሰርጥ ዙሪያ መክረዋል። በውይይታቸውም በኢራን ጦርነት ሳቢያ በዓለም አቀፍ ገበያ ላይ ያለው ውጥረት በበረታበት በዚህ ወቅት ስትራቴጂካዊ የሆርሙዝ ባህር ሰርጥ ነፃ የኃይል አቅርቦት ፍሰትን ለመደገፍ ሲባል የግድ ክፍት ሆኖ መቆየት አለበት በሚል ነጥብ ላይ ፕሬዝዳንት ሺ መስማማታቸውን ዋይት ሃውስ አስታውቋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ
አራቅቺ በኒው ዴልሂ በተካሄደ ስብሰባ ላይ የብሪክስ አባል ሀገራት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት እንዲያወግዙም አሳስበዋል። ሚኒስትሩ ቴሄራን ለማንኛውም አይነት ውጫዊ ጫና በፍጹም እጅ እንደማትሰጥ በአጽንኦት መናገራቸውን አልጄዚራ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው ዓለም አቀፍና የሀገር ውስጥ አጫጭር ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።